እንደነዚህ አይነት የፋይናንስ ተቋማት በተለይ ግሉ ሴክተር ወደኛ አካባቢ መምጣት ሲፈልጉ ልዩ ትርጉም አለው። ምክንያቱም ከተማችን በክልሉ ካሉት በተለይ ቀደም ብለው ወደፊት ከሚመጡት የኢኮኖሚ ዞን የምንላቸው ከተሞች አንዷ ነች። ትልቅ የንግድ ስራ የሚከናወንበት ለሰሜኑ የሀገራችን ክፍል እንደ ትራንዚቶሪ ሆኖ የሚያገለግል ከተማ በመሆኑ በዚህ ደረጃ ልዩ ትርጉም ይሰጠዋል። እነዚህ አይነት የፋይናንስ ተቋማት በአጋዥነት ወደ አካባቢው ሲመጡ ማለት ነው። ኢንፊኒቲ በዚህ ደረጃ ተቋቁሞ ደሴ ከተማን አገለግላለሁ ብሎ ሲመጣ እኛም ከግማሽ መንገድ በላይ ሄደን ለመቀበል ዝግጁ መሆናችንን ማሳየት አለብን። ይህ ማለት በከተማችን ውስጥ በርካታ ስራ ፈላጊ ወጣቶች አሉ። እነዚህን ወጣቶች ከዓመት ዓመት ስራ እድል እየፈጠርን ያለ ነው። በተለይ ደግሞ በመንግስት ሼር በመስጠት ወይ የሆነ ኮንቴነር በመስጠት ብቻ የሚፈጠር ሳይሆን ኢኮኖሚ የሚያመነጨው ስራ አለ። ኢኮኖሚ የሚያመነጨው የብድር አገልግሎት አለ። ስለዚህ በዚህ ደረጃ እነዚህ አንቀሳቃሾች እኛ ካደራጀን ካሰለጠን በኋላ ወደ ስራ ስናስገባቸው ከጀርባቸው የሚደግፋቸው ተቋም ያስፈልጋል። እንደዚህ አይነት የፋይናንስ ተቋማቶች ወደ አካባቢ መምጣት ደግሞ እንደሚያግዙ መተማመን አይከብደንም። እንደዚህ አይነት ተቋማቶችን እድል እየሰጠን እያሰፋን ካልተቀበል ቅድም እንዳልኩት የመንግስት አንድ እጅ ብቻ ብዙ ለውጥ አያመጣም። ስለዚህ እንደግፋለን። ኢንፊኒቲም እንግዲህ እንኳን ደህና መጣ ብለን የምንቀበለው የፋይናንስ ተቋም ነው። ይህን የብድርና የቁጠባ ተቋም ማህበር እንግዳ እንደመሆኑ መጠን እዚህ የተታደማችሁ እዚህም ያልታደማችሁ በየአካባቢው በስራ ቦታ የምትገናኙ ተቋሙን በማስተዋወቅ እንድትደግፉት መልእክቴንም አዳሪያንም እያሳሰብኩ በእኛም በኩል ድጋፉ የማያቋርጥ ይሆናል። አመሰግናለሁ።